ስራ ቦታ አሪፍ የስፖርተኛ አቋም ነው ያለሽ። እንዴት ነው የምዞረው? ዙሪያ ወደ ግድግዳው ዙሪያ። አሁን እኮ ደቂቃው አለቀ እኮ። ጥሩ። ተሸናፊ ጀርባውን ነው ማየት ያለብን፣ ፊቱን ማየት የለብን። የተሸናፊ በቃ ቁሚ እንጂ ደቂቃው እስኪያልቅ። እንደ መጣ ቁጭ ልትል ነው። ቅጣት እኮ ነው። ሌላ ስሜት ውስጥ እንዳላስገባ እኮ ነው። አይ አልገባም፣ የኔ እናት አልገባም። Thank you. ክትሪን ይሃ ኤድዋርድ ባይ ዘ ወይ ምሳዬ ሀስባስ እስቲ ቆይ እንዴት ለመተሽ ተሳስመሻል? ማርያምን ዝም ብለህ እርግጠኛ ትሁን እንዴ? ስነ ስርዓት ይኖረው። እሺ 18 ነው 19 ነው ማርያምን ቤስቲ ማርያምን 20 of course ነው። ምን አለ የኔ እናት እሄዳለሁ ምን እሄዳለሁ። አይ ቤተክርስቲያን መሄድ አይደለም። ቤተክርስቲያን መሄድ እና በቤተክርስቲያን ሕጎች መገዛት የተለያዩ ነገሮች ናቸው። እና ምንድን ነው ማድረግ ያለብኝ? በቤተክርስቲያን ሕጎች መገዛት። ንስሐ አባትሽ ጋር ግቢ። ከእምነትሽ ጋር በጣም መጠንከር ትፈልጊያለሽ? ጠንካራ ነኝ እምነቴ ጋር። አሁን ጠንካራ ብትሆኝ ኖሮ አትሳሳሚኝ ነበር። ለመጽሐፍ ቅዱስ ስለማያዝ መጽሐፍ ቅዱስ እርስ በርሳችሁ በመልካም አስተሳሰብ ተሳሳሙ ይላል። እኔ ብል አንተ ግን ፍቅረኛ አለህ? የለኝም። ኑሮ አያውቅም? ያውቃል። ብዙ ቆያችሁ? ፍቅረኛ ከያዝኩ 5 ዓመት አልኩኝ። ፍቅረኛ ከያዝኩ 5 ዓመት አልኩኝ። ከ5 ዓመት በኋላ ነው የተለያያችሁ? ምንድን ነው ያልከው? ሶሪ አልሰማሁም። ከተለያየን 5 ዓመት ሆኖናል ያልኩሽ። ኦኬ እኮ ምን ያህል ጊዜ ቆያችሁ? 1 ዓመት። 1 ዓመት ከተለያያችሁ 5 ዓመት ከሆናችሁ እኮ 28 ዓመት አይደለም እንዴ? በ23 ዓመት እኮ ነው አንተ ጓደኛ ያስከው ወይ ነው? በ22 ወይ በ23? በ22 ዓመት እና እኔ 1 ዓመት ቀንሼብህ ነው እንዴ እኔን እንደዚህ የምትወርድብኝ? መቼ ወረድኩብሽ? አይ አሁን እኔን ገና ለእድሜሽ ፍቅረኛሽ ምናምን እንደዚህ ያጠፋሽ የምትለኝ ብሬክአፕ አደረኩኝ ስልህ እኔን እየወቀስከኝ ነው። አልወቀስኩሽም። ይህ ሞቀስ ነገር እንትን ብዬሻለሁ። ቤተክርስቲያን ሂጂ በእምነቴ ጠንካራ መሆን ፈልጋለሁ አላልኩሽም? ኃጢአተኛ መሆኔ ስለማቅ ኃጢአቴን ደግሞ ነገ እንደምሰራው ስለማቅ እዛም እዚህ ማለት አልፈልግም። ግን አንቺ አሁን በእምነቴ ጠንካራ ነኝ ወይም ደግሞ በእምነቴ መጠንከር ፈልጋለሁ እያልሽ ነው። ስለዚህ በእምነትሽ መጠንከር ከፈለግሽ ማድረግ ያለብሽ ነገር እየነገርኩሽ ነው። እትሽን ተናዘዢ፣ ቅዱስ ቁርባንን ውሰጂ፣ ስጋና ደሙን ውሰጂ። ከዛም በኋላ ኃጢአት ላለማድረግ ሞክር። ግን እኮ አልፌ መጥቻለሁ። ያንን ኃጢአቴን ትቼው መጥቻለሁ እኮ። ኃጢአት ካልከውም እንደኔ ኃጢአት አይደለም። ነገር ግን ኃጢአት ካልከው ደግሞ ትቼው አልፌ መጥቻለሁ። ኃጢአት በተክሊል ነው የምታገቢው? አይ አልችልም። ማለት አላማ አትሊስት ዩ አር ሆነስት። ዝም ስትል ታስፈራለህ። አሰብኩትና የሆነ እኔ በጣም ማውቀው ታሪክ አለ እና ሰው ድፍረቱ አንቺ አልችልም ማለት ራሱ በራሱ በቃ በጣም ትልቅ ነገር። እንዴት
እኔ የተክሊል ፎቶ አይቼና እንዴ መንታት አላት እንዲ ያልኳት ልጅ አለች። ኤክስ መሆን አለባት እሷ። አይ ኤክስ አይደለችም። የኔ ኤክስ ጨዋ ናት። ሌላ ነው ያየሁት። ሳናቅ መንታ ነበራት እንዴ ምናምን አልኩኝ። ለምን አይ ኖ ኤቭሪቲንግ ምናምን እና አይ እንደዛ አይደለም። እኔ እንኳን ምክንያቱም ሀቅ ነው ይሄ። እግዚአብሔር ጋር ሰው እንዴት ሊጣላ ይችላል? እሱን መሸወድ ስለማይቻል አልልም። ከእግዚአብሔር በላይ ግን አንዳንድ የሆነ ነገር ከእግዚአብሔር በላይ ሲሆኑብሽ ነገሮች ያንን ነገር ለማድረግ ትገደጃለሽ። እንደዚህ አይነት ሁኔታ ውስጥ እስከዛሬ በዚህ 21 ዓመቴ ውስጥ ገጥሞኝ አያውቅም። ምናልባት ልጅ ስለሆንኩ ይሆናል። ሜይ ቢ ወደፊት ክብሩን፣ ኢጎውን፣ ጉራውን ምናምን ከእግዚአብሔር በላይ ያደረገ ሰው አጋጥሞሽ አያውቅም? ክብሩን፣ ጉራውን ከእግዚአብሔር በላይ ሰው አለ እያልኩኝ አይደለም፣ ግን ራሳቸውን ከእግዚአብሔር በላይ የሚያስቀድሙ አዎ። እና እነሱ እኔ ጋር ምን ያገናኛቸዋል? አጋጥሞኝ አያውቅም ስላልሽ ነው። ስላንቺ አይደለም እያወራለሁት እኮ ነው። እኔ እኮ በእኔ ላይፍ ውስጥ እኮ ነው ያልኩ። ሰዎችማ ይኖራሉ እኮ። ስለምን ነበር እያወራን ያለ ነው? ስለምን ነው እያወራን ያለ ነው? ይቅርታ። እሺ። እና እንዴት ነሽ? በአጠቃላይ ደህና ነኝ፣ እግዚአብሔር ይመስገን። አመሰግናለሁ ስለመጣ ዛይቤ ጋር ላይቭሽ ትንሽ መነቃቃት ያስፈልገው ነበረ። አዎ ጀማሪ ቲክቶከር ነኝ። 47 ሺህ አለሻል? 47 ሺህ አለኝ። ገና በ16 ነው ወር የሞላኝ ቲክቶክ ከጀመርኩ እና ጀማሪ ነኝ። ፎሎ አድርገኛል? ፎሎ አድርገኛል? አድርጌሻለሁ። እሺ እኔ አድርጌያለሁ። ኢንቦክስ አወራ። እሺ ቴንክ ዩ። ማለት ላይ ቤት ነው፣ ከላይ ቤት ነው ያልኩ። ነው ከላይ ቤት ነው። ሎኬሽን ለማንም አልናገርም። ይሄ የተከበረ ቤት ነው። ሳላገባት በፊት ምንም ሴት አትመጣም ወደዚህ። አረሙን እኔ ከላይ ቤት ነው ያልኩ። ማርያምን ከላይ ቤት ነው። እሺ ጋብዝሻለሁ። የላይቭ ከሆነ ጋብዝሻለሁ። ላይቭ ላይ ሌላ ነገር ከኔ ጋር እንዳታስቢ። ምን አይነት ነገር? እኔ ግን አንድ ጥያቄ ልጠይቅ። ሴቶች ላይ አንድ የምታደንቃት ወይም ደግሞ ምሳሌ ትሆናለች ብለህ የምታስባት ሴት አለች? አዎ አለች። ማነች? ማይ ኤክስ። ቲክቶክ ላይ እኮ ነው ያልኩት። ቲክቶከር ነች ኤክስ አይደለች እኮ ነው ያልኩት። ቲክቶክ ላይ ነው ያልኩት። ሶሻል ሚዲያው ላይ ቲክቶክ ላይ ነው ያልኩት። ቲክቶክን አላደንቅም። ቲክቶክ ላይ ያለ ሰው በተለይ አክቲቭ ዩዘር ሁሉም ሰው ደነዝ ነው ብዬ ነው የማስበው። ሁላችንም እዚህ ያለነው አቴንሽን ሲክ ለማድረግ ነው። አሁን ከወንድ ለምሳሌ የሚደነቁ ብዙ ሰዎች አሉ፣ ላይክ ማስተር አብነት፣ መልእክተኛው እና ዛት ማች ለአንተ አርያ ናት የምትላት ሴት ካለች ማወቅ ፈልጌ ነበር። የለች። ማን ነው? እኔ ግን ሆናለሁ። አትሆኝም። ጥሩ ነገር ከሰራው ለምን አልሆነም? እንደው ተው ይሄን ልኩንጠና አሁን ጥሩ ነገር ብሰራ ሊሆን አልችልም። ሴት ልጅ ብዙ አቴንሽን ባገኘሽ ቁጥር ወደ ገደል ነው እየሄደች ያለችው እና ኤኒ ቲክቶከር እንትን ብትይ ከዚህ ከገደል ውጭ አይደሉም። ገደሉ ስር ነው የሚያንዣብቡት እና ብትጠጊያቸው አብረሽ ወደ ገደል የምትወድቂ። ቲክቶክ ሚንስ የጨረታ ቦታ ማለት ነው። ኤቭሪዋን ይጫረትብሻል፣ የበለጠው ይወስድሻል። አልተዋጠልኝም። ላይፍ ገባሽ አንቺ። አሁን እዚህ ታለንትሽ ለማሳየት ነው የገባሽው ላይፍ? አዎ
ማለት አንዳንድ ሀሳቦችን እያነሳን እንወያያለን። ሰዎች ጋር ኮሚኒኬት አደረግበታለሁ። ፎሎ ሰበስብበት። ዋትሳፕ ግሩፕ ኦር ቫይበር ግሩፕ ታዲያ ለምን አትከፍቺም? ሌሎችን ሰዎች የሚያስተምር ነገር ካለስ እንዴ? አሁን እዚህ ጋር 389 ሰው አለ። የሆነ ርዕስ ካነሳን እነዛን ሰዎች ሊያስተምር የሚችል ርዕስ ካነሳን ያ ሰው ሊማር ይችላል። ልታስተምሪ አይደለም አቴንሽን ሲክ ልታስተምሪ አይደለም አቴንሽን ሲክ ልታደርጊ ነው የገባሽው። አንተ እንደዛ ነው የምታደርገው። እሺ ጌም መጫወት ስራ አይደለም? አሁን ጌም ስራ ሆኗል። እሱ አቴንሽን ነው ሊባል ይችላል። ልመና ስራ ሆኖ ያውቅም። ጌም መጫወት ማለት እኔ እጫወታለሁ ግን ልመና ነው። ስለዚህ ለማይነህ ማለት ነው። የስ ኦፍ ኮርስ ያላቸው ሰርተው በላባቸው ጥረው የሚገቡ ሰዎችን እባካቸው አንዳንድ አበባ ብለን ከክሬዲት ካርዳቸው ተቀንሶ ለእኛ እንዲሰጡ እናደርጋለን። ስለዚህ ለማይነን ማለት ይቻላል። ያ ምን ሰራን ምን ወርዝ አደረግን ያንን ገንዘብ ለማግኘት? ጌም ተጫወት እንቅልፍህን ነስተህ ቁጭ ብለህ እንቅልፍን ያክል ነገር ነገ ጠዋት ስንት ስራ ለመለመን ነው። አንድ ለማኝ ከቤት ወጡ ቀኑ ሙሉ ፀሐይ እየመታው ሊለምን ይችላል። ስራ ሰራ ማለት ነው። ላይክ ደሴም ሺት እኛ ሌሊት ሪንግ ላይ ታብረተን እየደረቀን ወዳችን ጉሮሯችን እየደረቀ እባካቸው አንዳንድ አበባ ሁለት አበባ እያለን እንጮታለን። ስለዚህ ለማኝ ነን። ኦፍኮርስ ለማኝ ነን። ልመና የማይሆን ምን ሲሆን መሰለሽ? ለምሳሌ እኔ አሁን እንዲህ እያወራሁ አንድ ሰው በቃ አስተሳሰብ ተመችቶኛል ብሎ ጊፍት ቢሰጠኝ እየለመንኩ አይደለም፣ ጊፍት ይሆናል። አሁን እየሰጡኝ ነው፣ አበባ እየሰጡኝ ነው። ስለዚህ አስተሳሰቤ ተመችቷቸዋል። ኦር አንቺ ላይ ገብተሽ ስዕል እየሳልሽ ኦር እየዘፈንሽ ምናምን ሰፖርት ለማድረግ ጎበዝ ነሽ፣ ታለንት ነሽ። ብር ቢሰጡሽ ልመና አይሆንም። ግን ገብተሽ ጋይስ 4 አበባ ሞሉኝ አንዳንድ አበባ እያልሽ ልመና አይደለም ማለት ልመና ነው። ጌም ምናምንም ታዩ ጌም አይደለም እሱ። ይህን ነገር ለ20 ዓመት ከቀጠለ በጣም እንደሚገለን አታውቂም? እኔ